ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ የምግብ አሰራር እናንተ መጥቻለሁ። ዛሬ የምሰራላችሁ ቀለል ያለ በርገር በቤታችን እንዴት ማዘጋጀት እንደምንችል ነው። ዛሬ ሽንኩርት፣ ቃሪያ፣ ቲማቲም እንደዚሁም ቁንዶ በርበሬ፣ የሀበሻ እንቁላል የምጠቀምበትን የተፈጨ ዳቦ ብሬክራ የምጠቀምበትን በርገር ወደ እናንተ ይዤ የመጣሁት ሮዝመሪን እንጠቀማለን። በመቀጠል እንደምትመለከቱት በዚህ መልኩ በአጭር ደቂቃ ማድረስ ስለምችሉ አጠር አድርጌ ነው የምነግራችሁ። ሚክስ ካደረጋችሁት በኋላ የተፈጨ ዳቦውን ከጨመራችሁ በኋላ ከአትክልቶቹ ጋር የእንቁላል ዋይት የሚባለውን ነጩን ፓርት ብቻ ትጨምራላችሁ። ምክንያቱም ማዮኔዙን ደግሞ በዚህ መልክ ስለምንሰራው ማለት ነው። በአስኳሉ የማዮኔዝ ስለምንሰራ የበርገር ዳቦውን ካዘጋጀን በኋላ ማዮኔዛችንን በዚህ መልኩ እየመታን ዘይት እየጨመርን እንደዚሁ መጨረሻ ላይ ቁንዶ በርበሬና ሎሚ ጨምሬ ይሄን አምጥቻለሁ ማለት ነው። የምጠቀመው በርገር ካቻፕ የለውም። በካቻፕ አልሰራውም ምክንያቱም ለልጆች እና እንደዚህ የስኳር መጠን ለመቀነስ እንዲረዳን ነው። እንደምትመለከቱት በጣም ጤነኛ የሆነ በርገር በዚህ መልክ አዘጋጅተናል ማለት ነው። እናንተም ከወደዳችሁት ሼር እንድታደርጉ በአክብሮት እጠይቃችኋለሁ። ቴንኪው